ሰላም ጤና ይስጥልን እጅግ የተወደዳችሁ የራዛ ሚዲያ ተከታታዮች፣ ለዛሬ የፋኖ ኃይሎች በአንድ ድርጅት ስር መሆን ድርድር ያቀርባል ወይስ ውጊያውን ያጠናክራል የሚል ይዘት ያለው ሀተታ ይዘን ቀርበናል። እንድትከታተሉ በአክብሮት ጋበዝን። በሁለት ዓመት ለተሻገረ ጊዜ በበርካታ የተለያዩ እዞች ስር የሆነው ከመንግስት ጋር ሲዋጉ የቆዩት የፋኖ ኃይሎች በመጨረሻ ወደ አንድ ድርጅት የመጡ ይመስላል። በዘመነ ካሴ የሚመራው አማራ ፋኖ ብሔራዊ ኃይል እና በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት ራሳቸውን አክስመው አንድ ታጣቂ ድርጅት መፍጠራቸው ይፋ አድርገዋል። የአማራ ፋኖ ብሔራዊ ንቅናቄ አፍብን የሚል ስያሜ የያዘው አዲሱ ድርጅት የመጨረሻዎቹ የፋኖ ኃይሎች ተዋህደው የፈጠሩት እንደሆነ የህዝብ ግንኙነት መምሪያ ኃላፊ ነው የሚሰራው አስረስ ማረ ለቢቢሲ ተናግረዋል። የፋኖ ኃይሎች አዲስ ድርጅት መመስረታቸው ይፋ ያደረጉት ለበርካቶች ሞትና በሚሊዮኖች ለሚቆጠሩ ህጻናት ከትምህርት ውጭ መሆን ምክንያት የሆነው የአማራ ክልል ግጭት ወደ 3ኛ ዓመቱ እያመራ ባለበት ጊዜ ነው። እንደ ካፒቴን ማስረሻ ሰጠ፣ ኮሎኔል ፋንታው ሞሃባው እና እያሱ አባት ያሉ የአማራ ፋኖ ህዝባዊ ድርጅት አመራሮችም የትጥቅ ትግሉን በመተው ከመንግስት ጋር ስምምነት የፈጸሙት በዚህ ሰሞን ነበረ። መንግስት የሰላም ንግግሩን በተመለከተ በተለይም ለዓለም አቀፍ የማህበረሰብ አባላት በሚሰጣቸው ማብራሪያዎች ላይ የፋኖ ኃይሎች የተበታተነ እዝ ስር መሆኑን እንደ አንድ እንቅፋት ሲጠቀስ ቆይተዋል። አሁን የፋኖ ኃይሎች የአንድ ድርጅት ምስረታ በመንግስት በኩል ሲነሳ የቆየው አንድ ተግዳሮት የሚያስወግድ ይመስላል። ባልተማከለ እዝ የተመራ የትጥቅ እንቅስቃሴ የዶክትሬት ዲግሪያቸውን በሰላምና ደህንነት ላይ የሰሩት ዶክተር ዳንኤል ስማቸው ለዚህ ብሎ ስማቸው የተቀየረ የፋኖ ኃይሎች እንቅስቃሴና አወቃቀር በተመለከተ የተለያዩ ጽሑፎችን አሳትመዋል። የፋኖ ኃይሎች ትጥቅ ትግል የተለያዩ ቡድኖች የአማራ ጥያቄ ነው ብለው የሚያስቡትን ይዘው ከታች የተነሱበት እንቅስቃሴ እንደሆነ ያስረዳሉ። በዚህም ምክንያት በየቦታው በጣም ብዙ የተለያዩ ቡድኖች እንደነበሩ የሚገልጹት ተመራማሪው የታጣቂዎቹ የአመራር መስመር ማዕከላዊ እዝ የሌለው እንዲሁም ያልተማከለ እንደነበር አብራርተዋል። አትርሳው ነጮና ያሬድ ደበበ የተባሉ አጥኚዎች የካቲት 2016 ዓ.ም ባሳተሙት አንድ ጽሑፍ በክልሉ 9 የተለያዩ የፋኖ ቡድኖች እንደሚንቀሳቀሱ አመልክተው ነበር። የእነዚህ ኃይሎች የእርስ በርስ ግንኙነት የላላ እንደሆነ እንዲሁም አብዛኞቹ አነስተኛና ራሳቸው ችለው የሚንቀሳቀሱ እንደሆነ ጽፈዋል። ይህንን ሀሳብ የሚያጋሩት ዶክተር ዳንኤል የአማራ ጥያቄ በሚሉት ላይ ሊለያዩ ይችላሉ፣ ነገር ግን በአካሄድ በምን መንገድ ማስፈጸም እንችላለን፣ ምን አይነት የፖለቲካና ወታደራዊ ስትራቴጂ ይዘን የምንሄደው የሚለው ላይ ይለያያሉ ሲሉ በወቅቱ ስለነበራቸው ልዩነቶችም ያስረዳሉ። ይህንን አይነት ቅርጽ የያዘ ትግል የአማጽያን እንቅስቃሴ አንድ መገለጫ እንደሆነ የሚያነሱት ዶክተር ዳንኤል በንድፍ ሀሳብ ደረጃ የራሱ ጥቅሞች እንዳሉትም ይገልጻሉ። ያልተማከለ በሆነም የእዝ ሰንሰለቱ የላላ በሆነ ቁጥር በማንኛውም ሰዓት ያለማንም የበላይ ትዕዛዝ የራሳቸውን ወታደራዊ ኦፕሬሽን መስራት ይችላሉ። በመንግስት ኢላማ የመደረግ እድላቸው በጣም ይቀንሳል፣ ምክንያቱም ብዙ ቦታዎች ላይ ያሉት ስለሆኑ በማለት ያብራራሉ። በተቃራኒው ግን አካሄዱ አንድ ለመሆን እንደሚያስከትል ያነሳል። እንደ ዶክተር ዳንኤል ገለጻ ቡድኖቹ አንድ ከሌላው በድርድር የሚመጣ የሰላም መፍትሄን ለማስፈጸም በጣም ከባድ ይሆናል። ፍላጎቶቻቸውና ጥቅሞቻቸው በግልጽ የተብራሩ እንዳይሆኑም እንደሚያደርጉም ያክላሉ። ይህም ቀውስ እንዲበዛ እንዲሁም እንቅስቃሴው እንዲጠለፍ ምክንያት እንደሚሆኑ አስረድተዋል። የፋኖ ኃይሎች የተበታተነ እዛቸው በአንድ መዋቅር ስር ለማድረግ በተለያዩ ጊዜያት ድርድሮች ማካሄዳቸውም ሲገለጽ ቆይተዋል። እነዚህ ሂደቶች የተሳኩባቸው አጋጣሚዎች ቢኖሩም ረጅም ጊዜ የወሰዱ ድርድሮች ሲከሽፉም ተስተውለዋል። የፋኖ ኃይሎች በመካከላቸው ያለ ልዩነት ሰፍቶም በደም የሚፈላለጉና እርስ በርስ የተዋጉ ሆነው እንደነበርም ያስታውሳሉ። ባንታየው ሽፈራውና ጆን አሺያማ የተባሉ የፋኖ ኃይሎች አንድነትና ክፍፍል በተመለከተ ባለፈው ዓመት መጨረሻ ባሳተሙት መጣጥፍ ቡድኖቹ የርዕዮተ ዓለምና የፖለቲካ ግብ ልዩነት እንዳላቸውም ጽፈዋል። በእስክንድር ነጋ የሚመራው አፋሕድ የአማራ ማንነት ከኢትዮጵያ ጋር እየተጣበቀ በመሆኑ አማራዎች ራሳቸው ከኢትዮጵያ ነጥለው መመልከት እንደሌለባቸው እንደሚሞግት አስፍረዋል። በተቃራኒ ወገን ያሉት ኃይሎች ምልከታቸው ደግሞ ጥልቅ መሰረቱ የጣለው በአማራ የብሔር ማንነት ላይ እንደሆነ ጸሐፊዎቹ ጠቁሟል።
ይህ አመለካከት ከአማራ ብሔርተኝነት እንደ ኢትዮጵያዊነት መልሶ መገንቢያ መንገድ አድርጎ ከማየት ይልቅ ለአማራ ሕልውናና ጥቅም የቅድሚያ የሚሰጥ መሆን አለበት ሲሉ አብራርተዋል። ዶክተር ዳንኤል ይህ አማራነት ወይስ ኢትዮጵያዊነት ይቅደም የሚል ክርክር የክፍፍል ምንጭ እንደነበር ቢያምኑበትም ከዚህ በላይ ግን አውራጃዊነት ዋና ተግዳሮት ነበር ይላሉ። ይህ ጉዳይ የእዝ መዋቅሩን ማን መምራት አለበት በሚለው ላይ ይንጸባረቅ እንደነበር በማንሳት ይከራከራሉ። ከዚህም ባሻገር በውጭ ሀገር በሚገኙ ዲያስፖራዎችና የዲያስፖራ ሚዲያዎች መካከል ያለው የአቋም ልዩነትና አንድ እንዳይሆኑ ትልቅ አስተዋጽኦ አድርገዋል ሲል ተጨማሪ የሚሉትን ምክንያትም ጠቅሰዋል። የአዲሱ ድርጅት የህዝብ ግንኙነት መምሪያ ኃላፊ የሆኑት አስረስ ማሞም በምክንያትነት የሚያነሱት ይህንን ጉዳይ ነው። ከውስጥም ከውጭም ጣልቃ ገብነቶች ነበሩ የሚሉ አስረስ በተለይ የመደራጀት ሚናውን መሬት ላይ ላለው ኃይል ለመሪው ያለመተው ይልቁንም በርቀቱ ነው የመወሰን ፍላጎቶች ነበሩ ሲሉም ለቢቢሲ ተናግረዋል። የራስ ጉዳይ በራስ መወሰን ረገድ የነበረው ክፍተትንም ከዚህ ጋር የተያያዘ ሌላ ምክንያት አድርገው ጠቅሰዋል። የአማራ ፋኖ ብሔራዊ ንቅናቄ የሁለት ድርጅቶች ውህደት መሆኑን የሚያነሱት አስረስ የተፈጠረው ድርጅት ጥምረት፣ ግንባር ወይም ትብብር ሳይሆን ሙሉ በሙሉ ውህድ ድርጅት ነው በማለት አስረግጠዋል። አሁን ባለንበት ሰዓት ከአማራ ፋኖ ብሔራዊ ንቅናቄ ውጭ የሆነ አንድም ጠብንጃ የያዘ አካል አይደለም። በቡድን ደረጃ በግለሰብ ደረጃም የለም። ሁሉንም ያቀፈ ሁሉንም የፋኖ ኃይሎች ያካተተ ድርጅት ነው የተመሰረተው ሲሉም ይሟጎታሉ። የድርጅቱ መዋቅር ሲወሰን ፖለቲካዊና ወታደራዊ ክንፍን የተለያየ ከማድረግ ይልቅ ሁለቱንም በአንድ መዋቅር ስር በሚመራበት አካሄድ እንደተመረጠ አስረድተዋል። ሊቀመንበሩ የአጠቃላይ ፖለቲካውም የወታደራዊ አመራሩም የመጨረሻ ትዕዛዝ ሰጪ ነው ብለዋል። አስረስ እንደሚናገሩት የሊቀመንበሩ ስልጣን ፖሊስ ቢሮና ምክትል ሊቃነ መናብርት የሚጋሩት እንዲሆን ተደርገዋል። የሚመራውም የአንድ ሊቀመንበርና በአንድ አስፈጻሚ ኮሚቴ እንደሆነ ማክለዋል። በድርጅቱ መተዳደሪያ ደንብ መሰረት ሊቀመንበሩን ጨምሮ ሁሉም የሥራ አስፈጻሚ በየዓመቱ የመተማመኛ ድምፅ እንደሚሰጥበትም ገልጸዋል። ያንን የመተማመኛ ድምፅ 50 ሲደመር 1 ያላመጣ አመራር በኃላፊነት አይቀጥልም ሲሉም አሰራሩም አብተዋል። አንድ ሊቀመንበር ለሁለት ስልጣን ዘመቻ ብቻ ነው መወዳደር የሚችለው፣ ለሶስተኛ ጊዜ መምረጥ አይቻልም የሚል ድንጋጌ መቀመጡንም አንስተዋል። ለዛሬ ያዝነው ትንታኔ ይህን ይመስል ነበር። ስለተከታተላችሁ አመሰገንን። ሰላም።